ካምብሪጅ የዚህ ዌቢናር ዓላማ አጠቃላይ እይታን ለመስጠት ነው። የካምብሪጅ ነዋሪ የብስክሌት ሎተሪ ፕሮግራም። ይህ ፕሮግራም የሚሸፈነው በአሜሪካ የነፍስ አድን ዕቅድ ሕግ ነው። የፕሮግራሙ ዓላማዎች ብቁ የሆነ ገቢ ማቅረብ ነው። ነዋሪዎች ከተማዋን ለመዞር ብዙ መንገዶች፣ የጤና ደህንነት እና የማህበረሰብ ግንኙነትን ይደግፉ። ነዋሪዎች የብስክሌት ተደራሽነት፣ ታሪካዊ ፍትሐዊነትን መፍታት፣ መጨመር፣ በብስክሌት የመንዳት እምነት እና የአየር ብክለትን ይቀንሳል። መጓጓዣ የካምብሪጅ ነዋሪዎች ለመግዛት ቫውቸሮችን ማመልከት ይችላሉ። አዲስ ብስክሌት አመልካቾች ከአራት አይነት ብስክሌቶች መምረጥ ይችላሉ። ቫውቸሮች ለየፔዳል ብስክሌቶች እስከ 800 ዋጋ አላቸው። ለብስክሌቶች ቫውቸሮች ናቸው ዋጋ እስከ 200 እና ቫውቸሮች ለጭነት ብስክሌቶች ወይም የተሽከርካሪ ወንበር አባሪዎችን ጨምሮ ብጁ የሚለምደገ ብስክሌቶች ዋጋቸው እስከ 3000 ነው። የብስክሌት ቫውቸር አሸናፊዎች ደግሞ 150 ቫውቸር ወደ አቅጣጫ ያገኛሉ፣ እንደ ኮፍያ፣ መቆለፊያ፣ መብራት እና መከላከያ እና 100 ቫውቸር ወደ ጥገና። አጠቃላይ የብቃት መስፈርቶች የሚከተሉት ናቸው። አመልካቾች ዕድሜያቸው 16 ወይም ከዚያ በላይ ለሆኑ ፔዳል ብስክሌቶች እና 18 መሆን አለባቸው ወይም ለብስክሌቶች። የካምብሪጅ ነዋሪዎች መሆን አለባቸው። ማሳቹሴትስ ዝቅተኛ ወይም መካከለኛ ገቢ ወይም ከ65 በመቶ በታች መሆን አለባቸው። በኤፕራ የገንዘብ ድጋፍ መመሪያዎች እንደተገለጸው የአካባቢ ሚዲያን ማመልከቻው ከተገኘ በኋላ ነዋሪዎች ማመልከት ይችላሉ። ፕሮግራሙን እና የሚመርጡትን የብስክሌት አይነት ይምረጡ። እነሱ ካሸነፉ ይፈልጋሉ። ከዚያም ብስክሌት ማን እንደሚወስድ ለመምረጥ ሎተሪ ይካሄዳል። ቫውቸር እና አሸናፊዎች ቫውቸራቸውን ወደ የሚሳተፉ የብስክሌት ሱቆች እና ብስክሌት እና ግምገማ መለዋወጫዎች ከ65 በመቶ አካባቢ መካከለኛ ገቢ ያላቸው ወይም ከዚያ በታች ናቸው ብቁ። ይህ በተወሰነ ጥቅል ላይ የሚሳተፉ ሰዎችን ይጨምራል። ፕሮግራሞች ይህንን ለሚያደርጉት ብቁ ለመሆን ቀላሉ መንገድ ነው። እነዚህ እንደ ዋይክ ስናፕ እና ክፍል 8 ያሉ ፕሮግራሞች ናቸው እና ሙሉ ዝርዝር በዚህ ስላይድ ላይ ይገኛል። ከእነዚህ ፕሮግራሞች ውስጥ በማንኛቸውም ለማይሳተፉ ሰዎች የቤተሰባቸው ገቢ መሆኑን በማሳየት ብቁ ሊሆኑ ይችላሉ። 65 በመቶ ወይም ከዚያ ያነሰ የአካባቢ መካከለኛና የሰንጠረዥ ላይ ይታያሉ። ለፔዳል ብስክሌት ማመልከት ከፈለጉ ይህም መደበኛ ወይም መደበኛ ብስክሌት በጣም የተለመዱ አማራጮች ናቸው። የመንገድ ብስክሌት መሄድ ከፈለጉ የተሻለው ሞዴል ነው። ፈጣን ወይም ጉብኝት ወይም ረጅም የመጓጓዣ ጉዞ ያድርጉ። እነሱ ቀለል ያሉ እና ቀጭን ጎማዎች አላቸው። የተራራ ብስክሌት በተነጠፈ ወይም በጠፍጣፋ ላይ ለመንዳት ጥሩ ነው። የመንገድ አቀማመጥ እና ስለዚህ ሰፊ ጎማዎች አሉት። በከተማ ውስጥ ወይም በላይ ለመንዳት ጥሩ የሆኑ ድብልቅ ብስክሌቶች ዱካዎች ቀጥ ያለ ጉዞ አላቸውና እነሱ በአጠቃላይ ቀላል ናቸው ከመንገድ ብስክሌቶች ወይም ከተራራ ብስክሌቶች ይልቅ ለመያዝ እና በደረጃ ወይም ዝቅተኛ ደረጃ የብስክሌት ሞዴል። ይህ ሞዴል በብስክሌት ላይ ለመውጣት ቀላል ያደርገዋል እና እንዲሁም አለው ቀጥ ያለ ግልቢያ። ብስክሌት ነጂ ለጀመሩ ወይም ብስክሌት ላላገቡ ትንሽ ጊዜ ድብልቅ ወይም ደረጃ 2 ሞዴሎች ለመያዝ ቃል ይሆናል። ብስክሌቶች ወይም የኤሌክትሪክ አጋዥ ብስክሌቶች በባትሪ የሚሰራ ሞተር ውስጥ ይመጣሉ። የሚከተሉት ክፍሎች ወይም ምድቦች 1. ክፍል 1 ብስክሌት የትኛው ብቻ የሚረዳ 750 ዋት ወይም ያነሰ ኤሌክትሪክ ሞተር አለው። አሽከርካሪው በሚነዳበት ጊዜ እና ወደ 20 ማይል ሊደርስ ይችላል ሰዓት እንዲሁም እስከ 20 ማይሎች ሊደርሱ የሚችሉ 2 ብስክሌቶች አሉ። 1 ሰዓትም ቢሆን ነገር ግን ፈረሰኛው ማለፍ እንዳለበት ምርጫ አለው። ፔዳል ወይም የእጅ ስሮትል ይጠቀሙ እና ከዚያ ክፍል 3 ብስክሌቶች የሚረዳው ኤሌክትሪክ ሞተር አላቸው። አሽከርካሪው በሚነዳበት ጊዜ ብቻ እና በፍጥነት መሄድ ሲችሉ ብቻ በሰዓት እስከ 28 ማይል ድረስ። ክፍል 3 ለካምብሪጅ ብቁ ምርጫ አይደለም። የመኖሪያ የብስክሌት ሎተሪ ፕሮግራም ብስክሌቶች ሰዎች ከተማዋን መዞር ቀላል ያደርጉላቸዋል። ወደ ሥራ ወይም ትምህርት ቤት ለመሮጥ ጠቃሚ ሊሆኑ ይችላሉ። ሥራዎች ከባድ ሸክሞችን እና ልጆቻቸውን በመጉተት እና ረጅም ርቀት መጓዝ ካለብዎት እንዲሁም አንዳንድ ለሚያስፈልጋቸው ለማንኛውም ሰው አማራጭ ሊሆኑ ይችላሉ። ተጨማሪ ድጋፍ ለምሳሌ አዛውንቶች ወይም አካል ጉዳተኞች። ብስክሌቶች በርካታ ጥቅሞች አሏቸው። እነሱ የተሻሉ ናቸው ለየአካል ብቃትና ጤና ከማሽከርከር ይልቅ። እነሱ የበለጠ ለአካባቢ ተስማሚ ናቸውና ዋጋቸው ያነሰ ነው። ለመንዳት እና ለመጠገን መኪና በማሳቹሴትስ ምንም ፈቃዶች አያስፈልግም እና በትራፊክ ውስጥ ለመንቀሳቀስ ቀላል ናቸው። ለመንዳትም ከመደበኛው ያነሰ ጥረት ይወስዳሉ። ብስክሌቶች ብስክሌቶች በተለያዩ ሞዴሎች ይመጣሉ።
የሚሉ ሞዴሎች አሉ። እንደ መደበኛ ብስክሌት የበለጠ ይመስላሉ፣ እሱም እንደ የመደበኛ ብስክሌት በደረጃ ሞዴሎች አሉ። እንዲሁም አዋቂ ተንቀሳቃሽነት ላላቸው ሰዎች ጠቃሚ ሊሆን የሚችል ባለ 3 ሳይክል ጉዳዮች፣ ሚዛናዊ ጉዳዮች ወይም ለመንዳት ችግር ያለባቸው ባህላዊ ብስክሌት ለማከማቸት ወጣቶችን ለመሸከም የካርጎ ብስክሌቶች ናቸው ወይም ጭነት እና ለማከማቸት ቀላል እና ሊታጠፉ የሚችሉ ብስክሌቶች አሉ። ወደ ላይ ሊወሰድ ይችላል። ማግኘት ከፈለጉ ሊታሰብባቸው የሚገቡ ጥቂት ነገሮች አሉ። ብስክሌት በነዋሪው ብስክሌት በኩል ማግኘት ይፈልጉ እንደሆነ ሎተሪ ወይም በራስዎ ደህንነቱ የተጠበቀ የማከማቻ ቦታን መጠበቅ አለባቸው እና ባትሪው ንጹህ እና ደረቅ ቦታ ውስጥ መቀመጥ አለበት። በ32 እና 68 ዲግሪ ፋራናይት መካከል ባለው የሙቀት መጠን ብስክሌቶችን መያዝ ይችላሉ ብለው አይጠብቁ። ወደ ላይ አንዳንድ ሰዎች በመደበኛ ብስክሌቶች እንደሚያደርጉት በጣም ከባድ ናቸው እና ብስክሌት ለመጠቀም መማር የተወሰነ ጊዜ ሊወስድ ይችላል። እነሱ የበለጠ ክብደት አላቸው፣ ከመደበኛ ብስክሌት በተለየ መልኩ ምላሽ ይሰጣሉ እና ፔዳል ሲያደርጉት ብስክሌቱ እንደሚጎተት እንዲሰማዎት ያደርግዎታል። አንተ ወደፊት እንዲሁም መታጠፊያዎችን ማድረግ ትንሽ በተለየ መንገድ ይሰራል፣ በተለይም በጭነት ብስክሌቶች። መቼ እና ምን ያህል ጊዜ እንደሚጠቀሙ ሲያስቡ ብስክሌት እና የት እንደሚያከማቹ እርስዎ ሊወስኑት ይችላሉ። የራስዎን ብስክሌት ባለቤት መሆን ለእርስዎ ትርጉም አይሰጥም። ሌላው አማራጭ በሰማያዊ በኩል ብስክሌት መጠቀም ነው። ብስክሌቶች የሕዝብ ብስክሌት ድርሻ ፕሮግራም ሲፈልጉ አሁንም ብስክሌት መጠቀም ይችላሉ፣ ነገር ግን እሱን ስለማከማቸት ወይም ስለማቆየት መጨነቅ አያስፈልግዎትም። ለግል የተበጀ ብስክሌት ወይም ለማን ማመልከት አለበት? የኤሌክትሪክ ተሽከርካሪ ወንበር ማያያዝ እና የኤሌክትሪክ ተሽከርካሪ ወንበር ማያያዣዎች ተሽከርካሪ ወንበር ወደ ብስክሌት ይለውጣል። ስለዚህ ምክንያታዊ ነው። ተሽከርካሪ ወንበሮችን የሚጠቀሙ ሰዎች ብጁ አስማሚ ብስክሌት ለግላዊ ማስተካከያ ለሚያስፈልጋቸው ሰዎች ትርጉም ይሰጣል ብስክሌት መንዳት እንዲችል። ሆኖም አንዳንድ የዚህ አካል ጉዳተኞች እና ሌላ ማንኛው ሰው ብስክሌት መንዳትን ቀላል ማድረግ የሚፈልግ እንዲሁም መጠቀም ይችላል። ደረጃ ወይም ዝቅተኛ ደረጃ በደረጃ ብስክሌት ወይም የጎልማሳ ባለ 3 ሳይክል እና በዚያ ሁኔታ ለመደበኛ ብስክሌት ማመልከት ይችላሉ እና የሚለምደገ ብስክሌት አይደለም። በአጠቃላይ ከ200 እስከ 250 ቫውቸሮችን እንሸልማለን ብለን እንጠብቃለን። በአሸናፊው የብስክሌት ምርጫዎች ላይ በመመስረት በሎተሪ በኩል ይመርጣል። በጸደይ መጀመሪያ ላይ የመጀመሪያውን ዙር ቫውቸሮችን ለመሸለም አቅደናል። ሎተሪ ካደረግን በኋላ ዘግይቶ ክረምት ሰዎቹን ለማረጋገጥ ሰነዱን እንገመግማለን። ትክክለኛ ሰነዶችን ሰቅለዋልና መሆናቸውን ለማረጋገጥ ቫውቸር ለመቀበል ብቁ፣ ከዚያ ቫውቸሮችን እንሰጣለን። ስለዚህ ብቁ የሆኑ የሎተሪ ዕድለኞች እስከ ገንዘቡ ድረስ በተከታታይ ጥቅም ላይ ይውላሉ። ማመልከቻው ይሆናል ክፈት በዚህ ክረምት መጨረሻ መስመር ላይ እና አመልካቾች የኢሜል አድራሻ ያስፈልጋቸዋል። ማመልከት መቻል መመሪያዎች በመስመር ላይ ይገኛሉና የከተማው ሰራተኞች በማህበረሰብ ውስጥ የሥራ ሰዓት ይኖራቸዋል። የልማት ክፍልና ተጨማሪ እርዳታ ይኖራል። በማህበረሰብ ውስጥ በማህበረሰብ ተሳትፎ በኩል ይገኛል። የቡድን ሰራተኞችና ዲጂታል አሳሾች። እኛም ተስፋ እናደርጋለን ቤተሰብና ጓደኞች ለእነዚያ ድጋፍ መስጠት ይችላሉ። ማን ያስፈልገዋል? አመልካቾች መስቀል እንዳለባቸው ማወቅ አስፈላጊ ነው። የሚከተሉት ሰነዶች ፎቶዎች ወይም ቅኝቶች እንደ መንጃ ፈቃድ ወይም ያለ መንግሥት የፎቶ መታወቂያ ሰጥቷል። ፓስፖርት፣ የአድራሻ ማረጋገጫ ለምሳሌ የሊዝ ቅጂ ወይም የአንዳንዶች ቅጂ አድራሻውን የሚያካትት የክፍያ አይነት፣ በመንግሥት ጥቅማ ጥቅሞች ፕሮግራም ውስጥ የመሳተፍ ማረጋገጫ፣ ከተዘረዘሩት አንዱ ወይም የቤተሰብ ማስረጃ ገቢ እና ለብጁ ተስማሚ የሚለምደገ ብስክሌት ወይም የዊልቸር አባሪ። እንዲሁም አመልካቾች ከሕክምና አቅራቢዎች ደብዳቤ ያስፈልጋቸዋል። ይህ ከማመልከቻው ጋር አያስፈልግም፣ ግን ይሆናል። ቫውቸሮች ከመውጣታቸው በፊት ያስፈልጋል። በፕሮግራሙ ላይ መረጃ ለማግኘት ትችላለህ። ስለ ካምብሪጅ ነዋሪ ብስክሌት የቅርብ ጊዜውን ዝመና ተቀበል። ሎተሪ በኢሜይል ውስጥ ያለው አገናኝ ላይ ጠቅ በማድረግ በስላይድ ላይ ይታያል። እንዲሁም የመስመር ላይ መተግበሪያ አንዴ ካለ ይሆናል። በፕሮግራሙ ድረገጾች ላይ ተዘርዝሯል እና ማንኛቸውም ጥያቄዎች ካሉት ብስክሌቶችን በኢሜይል ለመላክ ነፃነት ይሰማው። በቄስ ካምብራ ኢርማዶር ጆይ ወይም በ617 349 4600 ይደውሉ። አመሰግናለሁ።